ጭራሽ ሁኔታ ሞልታበታለችና ያ ነገር አይደለም እሱ እኔን ማስደብሮኛል። በአካባቢ የነበረ ፖሊስ አናግሬ እንደዚህ አይነት ነገሮችን ለማድረግ ሞክሬያለሁ። ግን ደግሞ ካልፈለገችኝ እሺ ምን ላድርግ? ቤተሰብ እናንተ ይሄን ነገር እንደራሳችሁ ናችሁ እንድትጽፉት ፈልጋለሁ። በማዘን የሚሆን ነገር አይደለም። አዝኜለት አብሬ ሆንኩኝ ማለት እወደዋለሁ ማለት ስላልሆነ እሱ በኩል ለኔ ስሜት ነበረው። እኔ ደግሞ አሁን ላይ ምንም አይነት የፍቅር ግንኙነት መግባት አልፈልግም። አንድ መሆን እየቻሉ ምናምን አንድ መሆን እየፈለጉ ምናምን መለያየቱ በጣም ነው የሚደብረውና ፈጣሪ ካለው አንድ ይሆናሉ። የትም አይሄድባቸው። ተነጋግረው ያለው ነገር ቢፈቱት ነው። የማይሆንም ከሆነ ደግሞ አይሆንም። ማንንም ሰው በልክ የሚያዝበት ምንም አይነት ምክንያት የለም። እሷም በማይሆን ነገር መያዝ የለባትም፣ እሱም እንደዛው መያዝ የለበትም። ስለዚህ ሁለቶችን ያገናኛቸው ፈጣሪ ነው፣ የሚያለያያቸውን ፈጣሪ ነው። ይቅርታ መጠየቅ ካለብኝ እኔ ይቅርታ መጠየቅ ሁላችንም በየራሳችን ከነበርሽበት ህይወት ገብቼ እንደዚህ ምስቅልቅሉን ስላወጣሁት በጣም ብዙ ነገር ስላስጨነኩሽ በጣም ይቅርታ። እኔ ወድጄሽ አፍቅሬሽ ነበር እንደዛ እየሆንኩ የነበረው የራሴን ስሜትና የራሴን ስሜት ብቻ ስላራመድኩኝ ደግሞ በጣም ይቅርታ። ቤተሰቦች እናንተንም ከልብ ይቅርታ ማለት ነው። በይተይው የተርምን ያደርጋት እንኳን የወጠኑት የያዙት ይወድቃል። ሰላም ሰላም፣ እንዴት ናችሁ? እንደምን አላችሁልን? እንደምን ቆያችሁን? ሁሉ ሰላም እኛ እንደልናችሁ እግዚአብሔር ይመስገን። ዛሬ የመጣሁት ትንሽ ቢደብረኝም አንዳንድ ነገሮችን እያየሁም ስለሆነ በዚህ ላይ መናገር አለብኝ የሚለውን ነገር ተናግሬ ያለውን ነገር መልክ ማስያዝ ስላለብኝ እዚህ ጋር መጥቻለሁና ዛሬ የመጣሁበት ዋነኛው ምክንያት ከዚህ በፊትም አይታችኋል። ኤደን ከዚህ በኋላ እንትን እንዳትል ብላ ያሬድን የተወሰነ ሊሚት ሰጥቷለች፣ ገድባለች፣ ሁኔታ ምናምን ነገር ሞልታለችና ያ ነገር እኔንም አላስደሰተኝም። ግን እሷም ጋር ያለውን እውነት ያለውን ነገር ሁለቶችንም ጠርቻቸዋለሁ። ይመጡና እናወራለን። ምን አለ መሰላችሁ እኔ ከመጀመሪያው እነዚህ ልጆች ሳገናኛቸው በቃ የተሻለ ነገር እናገኛለን፣ የተሻለ ነገር ይመጣል፣ ነገም ከነገ ወዲያ የተሻለ ነገር አብረው ጊዜ ያሳልፋሉ የሚለውን ነገር በጣም አስቤ ነበረ ሁለቶችን ያገናኘኋቸው። ያሬድም ወንድሜ ነው፣ ኤደን እህቴ ነችና በዚህ ላይ በቃ አሪፍ ነገር ይሆናል በሚል በቃ በመልካም ምኞት በጣም ብዙ ለፈው ገባችሁ እና ሁለቶችም እዚህ ላይ ደግሞ ያሉት ነገር በጣም ግራ ያጋባል። በጣም ለማውራት ሞከርኩኝ፣ ሁለቶችን አለያይቼ ለማውራት ሞከርኩኝ፣ እሱንም ለማውራት ሞከርኩኝ፣ እሷንም ለማውራት ሞከርኩኝ። ግን ሊሆንልኝ አልቻለም እውነት ስነግራችሁ። ምክንያቱም በቃ ሁለቶችም ጋር የሆነ ሌላ እኔ የማላውቀው ሁሉ ነገር አለ እስከምል ድረስ በጣም ግራ የሚያጋባ ነገር መሀላቸው ላይ ስላለ ማለት ነው። እሱም ይወዳታል፣ እሷም ትወዷለች። ግን መሀላቸው ላይ ምን አይነት ነገር መሀላቸው እንደገባ ባላቅም ያለውን ነገር ለማንኛውም እነሱ ሲመጡ በደንብ ግልጽ የሚሆን ይሆናል። እንዳመጣቸው ወደ ሚዲያ የሚያመጧቸው ሁለቶች እኔ ነኝ ያገናኘኋቸው። ያለውን ነገር በእኔ ፊት እንዲፈቱት ነው ሁሉንም ነገር የምፈልገውና ያሬድን እስኪ እንጠብቀውና የያሬድን ሀሳብ በደንብ ይነግራቸዋል። ኤደንም ሀሳቧን በደንብ ግልጽ አድርጋ ትነግራቸዋለች። ከዛ የሚሆነው ይሆናል፣ ይሻላል። እንደዚህ ለሁለቶችም ሰላም ሲባል ሁለቶችም የተሻለ ነጋቸውን የተሻለ ለማድረግ በቃ ያለው ነገር ተነጋግረው ሁሉን ነገር ቢፈቱት ነው የሚሻለውና ይሄም ነው ደግሞ የሚያዋጣውም ይሄ ነው። እንደዚህ አንዳቸው እንትን ባሉ ቁጥር አንዳቸው እየተጎዱ ምናምን ነገር መሆን የለበትም። ስለዚህ በቃ ተነጋግረው ያለው ነገር ቢፈቱት ነው። የማይሆንም ከሆነ ደግሞ አይሆንም። ማንንም ሰው በልክ የሚያዝበት ምንም አይነት ምክንያት የለም። እሷም በማይሆን ነገር መያዝ የለባትም፣ እሱም እንደዛው መያዝ የለበትም። ስለዚህ ሁለቶችን ያገናኛቸው ፈጣሪ ነው፣ የሚያለያያቸውን ፈጣሪ ነው። ስለዚህ ያሬድን እንጠብቀውና የሱንም ሀሳብ ምን ሰማ ይሆናል። ፋሚሊ እዛ ጋር ነው እየመጣ ነው። እስኪ ለማንኛውም እንጠብቀው የተወሰነ እንኳን የወጠኑት የያዙት ይወድቃል። አልገባም ከዳሱና ድግሱ ምን ነው የኔሽ። ሰላም አለን አማኑ ሁሉ ሰላም አለን እንዳይደብርህና አሁንም ኤደንን ጠርቻታለሁ። ምክንያቱም የጠራሁባት ትልቅ ምክንያት አለኝ። ኤደን እኔ ነኝ ያገናኘው አይደል?
ኤደን ጋር እኔ ነበር ያገናኘው። ድምፅን ከፍ አድርግላቸው እንዲሰማቸው ደግሞ ዝማት እንትን እንዳትል ማለት ነውና ያገናኟቸው ሁለቶችን እኔ ስለሆንኩ ያለውን ነገር ሁለቶችንም ጠርቼ እኔም ከሆንኩ ጥፋተኛ ይቅርታ ማለት ስለምፈልግ ይቅርታ በዚሁም ማለት ስላለብኝ ብዬ ማድረግ የነበረብን እንደ ጓደኛ እንደ ወንድም አድርገሃል። ለሱ ምን ያመሰግናለሁ። በጣም የተፈጠረው ተፈጥሯል። ሁላችሁም አይታችሁታል። ምንም የተለየ ነገር የለም። እንደ አፍቃሪ እንደ ወዳጅ ያው ማድረግ የነበረብኝ ብዙ ነገሮች አድርጌያለሁ። ከዚህ በፊትም የነበሩትን ነገሮችን ታውቃላችሁና ዛሬ ላይ በእንደዚህ አይነት ሁኔታ እንግዲህ ሰው የማይፈልጋችሁ ሰው ጋር ደግሞ መሆን ከባድ ነውና እስካልተፈለኩ ድረስ እኔ ምንም የምሆንበት ምንም አይነት ምክንያት የለኝም። ምክንያቱም እኔም እንድኖር የሚፈልጉ ሰዎች አሉ፣ የኔን ደስታ ማየት የሚፈልጉ ሰዎች አሉ። እየተከፋው እያዘንኩ መቀጠል ስለማንችል ነገሮች በቃ ለማንኛውም የጠራሁበትም ዓላማ እንድታወሩ ነው። በሰላም ይፈታም ከሆነ በሰላም እንድፈቱ ይሄ በቃ መሀላችሁ ላይ ምንም አይነት ቅሬታ እንዲኖር ስለማልፈልግ ቅሬታ ሊኖር አይችልም። በቃ እኔ እና እሷ ከዚህ በኋላ እንደ ጓደኛ እንደ እህት አንድ ላይ እንቀጥላለን። ችግር የለውም። እግዚአብሔር ይመስገን ምንም አይነት ሌላ ንግግር አልተነጋገርንም። ነገሮችን አስተካክለን ፈተን እናንተም ጋር እንግዲህ በሰላም በሆነ እንትንም ኤደን መረዳት ይኖርብናል። ምክንያቱም እሷም የሆነ ሳንፈልጋት የሆነ እንደዚህ አይነት ስሜት ስለሆነ የተሰማት ይቅርታ ማለትም ካለብህ እሷን ይቅርታ ማለት አለብህ። ይቅርታ መጠየቅ ያለብኝ እኔ ነኝ በእውነት። ምክንያቱም በጣም አስጨንቂያታለሁ። በጣም ብዙ ነገር ያለ ፍላጎቷ እንድታደርግልኝ እንድትንከባከበኝ እሷ ባላጠፋችሁ ያው እኔ ነኝ ያወደድኳት እኔ ነኝ ያፈቀርኳት። ለምን አፈቀርክ ልባል አልችልም። እንደ ተፈጥሮ ጋፍቅሬ ሊሆን ይችላል። ግን ደግሞ እንድትረዳኝ በጣም አስጨንቂያታለሁ። በጣም ብዙ ነገሮችን የማይወሰዱ እርምጃዎችን ወስጄባታለሁና እንደዛ ስላደረኩኝ ከልብ በጣም ይቅርታ። ይሄንንም ስለምታዩ ነው ይሄንን ምልሽ ስትመጪም በአካል ምልሻለሁ። ግን ስለሁሉም ነገር በጣም ይቅርታ። ስላደረግሽልኝም ነገር ደግሞ ከልብ አመሰግናለሁ። በቃ ዞሮ ሰላም የምትሆኑ ከሆነ ሁለታችሁም ፍቅር የምትሆኑበትን ነገር የሚመለስልኝ ከሆነ እኔም ያቅሜን ከመሞከር ወደ ኋላ አልልም። ከዚህም በፊት አዋርቻችኋለሁ። አሁን ለሁለተኛ ጊዜ ነው ደግሞ እያዋራኋችሁ ያለሁት። በአካልም ጠርቼ ሁለቶችንም ቁጭ አድርጌ ነግሬያችኋለሁ። እሱንም የእሱንም ስሜት ለመረዳት ሞክራለሁ፣ የኤደንንም ስሜት ለመረዳት ሞክራለሁና የሚቻል ከሆነ አሁንም ተስፋ አንቆርጥም። ፋሚሊ ተስፋ አንቆርጥም። እስኪ እንግዲህ እሷም ደግሞ የምትለው ነገር በራሷ ሳይድ ደግሞ ሌላ ማለት የምትፈልገው ብዙ ነገር ይኖራል። ሶ ያንን ነገር ከሷም መስማት አለብን። ገባችሁ? አሁን እየሰማን ያለ ነው እሱን ነው። ምንም ለአግባባ እሱም ይሄን ያክል መጎዳት የለብኝም ነው እያለ ያለው። ሶ እዛ ጋር እሷ ደግሞ አልፈልግም አይነት ነገር ነው ስትል የነበረው። ጭራሽ ሁኔታ ሞልታበታለች እና ያ ነገር አይደለም እሱ እኔን ማስደብሮኛል። እስከ ፖሊስ ድረስ ከሄደ የኔ ጉዳይ እኔ እዚህ ላይ ምንም ልላችሁ አልችልም። በቃ ስሜቱን ትረዱኛላችሁና በዚህ ልክ እያስጨነኳት ከሆነ እኔ እዚህ ጋር ምንም አይነት ነገር ላደርግ አልችልም። ያቅሜን ሞክሬያለሁ። እወዳታለሁ፣ አፈቅራታለሁ ብዬ በጣም ብዙ ጊዜ ተናግሬያለሁ። ብዙ ነገር አድርጌያለሁ። የማይፈልገኝ ሰው ጋር ደግሞ ልሆን አልችልም። ከዚህ በኋላ ይሄን ነው ልነግራችሁ የምችለው። አልፈልግም ተብያለሁ። የማልፈልግበት ቦታ ልቆምም ልገኝም አልችልም። የነበረን ጊዜም በጣም አሪፍ ነበረ። በጣም ብዙ ነገር አድርጋልኛለች እና ያንን በጣም ምን ያረሳም መቼም ልረሳው የማልችለው ነገር ነው። ግን ደግሞ ካልፈለገችኝ እሺ ምን ላድርግ? ቤተሰብ እናንተ ይሄን ነገር እንደራሳችሁ ናችሁ እንድትጽፉት ፈልጋለሁ። እናንተም ስትጽፉት ስላዩአችሁ ቀድማ ትፈልግ ከሆነ ሂድ እያላችሁ ነው። ስለዚህ በቃ ካልተፈለኩኝ ምንም ማድረግ አልችልም። የተሻለ ሰው ይግጠምሽ። በምትሄጂበት ሁሉ ነገር አሪፍ እንዲሆንልሽ ተስፋ አደርጋለሁ። አላቅም ብቻ እሷም የሆነ እንትን ይኖራታል፣ መናገር የምትፈልገው በጣም ብዙ ነገር ይኖራታል እሷም። ምክንያቱም የሁለቶቹም ጥፋት ስለሆነ የሁለቶቹም ሰላም ይዲ እንዴት ነሽ? ሰላም ነው። እንዴት ነው ያሉት? ተገኝተሽ ሰላም ዳይ ሰላም፣ እንዴት ናችሁ ቤተሰብ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። ሁላችሁም በያላችሁበት ደህና ሆኑልኝ። ደህና ናችሁ እናንተ? አማን ነው አለው። ሰላም ደህና አለን። እንግዲህ ነግሬሻለሁ ያለውን ነገር በደንብ አውርተናል። ያለውን ነገር ነው ምናልባት የምትፈቱበትን ነገር ነው እኔ እያሰብኩኝ ያለሁት በዚህ ሰዓት ነው። ምናልባት እናንተ ችግራችሁን ፈታችሁ ሰላም የምትሆኑ ከሆነ እሰየው። እኔም በጣም ነው ደስ የሚለኝ፣ ፋሚሊም በጣም ነው ደስ የሚለው።
የሁለታችሁን መለየት ማንንም የሚፈልግ ሰው የለም። እሱም ይወድሻል፣ ያፈቅርሻል፣ አንቺም ትወጂዋለሽ። የምትመልሱ ከሆነ የሚቻል ከሆነ ያለውን ነገር ባንቺ ሳይድ ያለውን ነገር ንገሪኝ እስኪ። ገብቶሻል? እሱ እየነገረ ነበር ያለውን ነገር። ማይሆን ከሆነ አይሆንም፣ በቃ እኔ አልፈልግም፣ የሚፈለግ አይነት ሰው አይደለም ለሷ፣ ስለዚህ አይሆንም እያለ አንቺ ምንድን ነው የምትይው? ከዛም ደግሞ ፖሊስም ሁኔታ ሞልተሻል ጣቢያም፣ ከሱም ጋር አገናኝተሽ እስኪ ያለውን ነገር ንገሪያቸው እስኪ። እሺ በመጀመሪያ በጣም ብዙ ፋሚሊዎቻችን እየተጨነቁ ነበር፣ በውስጥም እያወራችሁ ነበረ። በጣም ደህና ላይ ነው ያለ ነው። ግን ደግሞ አንዳንዴ ነገሮች የሆነ ከአቅም በላይ ሲሆኑ እንደ ሴት ሆነ ስታስበው ምናምን ላይፍ ላይ የሆነ ነገር ጫና ሲፈጥር ኦኬ ይሄ ነገር ምንድነው ምናምን ብለህ ቆም ብለህ ማሰብ አለብንና ያኔ እንደፈለኩ ለመንቀሳቀስ ስራ ለመስራት ምቾት እየሰጠኝ ስላልነበር በአካባቢ የነበረ ፖሊስ አናግሬ እንደዚህ አይነት ነገሮችን ለማድረግ ሞክሬያለሁ። ያ ማለት ግን ያሬድን እጠላዋለሁ፣ ያሬድ ጋር ችግር አለብኝ ማለት አይደለም። በጣም ወደው በጣም ማከብረው የልጅነት ጓደኛዬ አብሮ አደጌ እንኳን አይደለም አሁን ገና ልጅ እያለን እቃቃ ስንጫወት አሻንጉሊት ስቀማ የማይፈልግ ለኔ በጣም ከጎኔ የሆነ ሰው በጣም መወደው ሰው ነውና ካጠገቤ ባይርቅ በጣም ደስ ይለኛል፣ ከጎኔ ቢሆን ደስ ይለኛል። ግን ደግሞ ያላግባባን ነገር መሀላችን ላይ የነበረ ፍቅር የሚባለው ነገር በሱ በኩል ለኔ ስሜት ነበረው። እኔ ደግሞ አሁን ላይ ምንም አይነት የፍቅር ግንኙነት መግባት አልፈልግም። ሞከርኩኝ ከአንዴም ሁለት ሶስቴ፣ አንተም ታውቃለህ ሞክሬ ነበረ። ግን ደግሞ ፍቅር በሙከራ በማዘን የሚሆን ነገር አይደለም። አዝኜለት አብሬው ሆንኩኝ ማለት እወደዋለሁ ማለት ስላልሆነ አብሬው ሁኜ ሳልፈልገው ሳልወደው የፍቅር ስሜት ሳይኖረኝ ለምን እጎዳዋለሁ? ጓደኝነታችን ይቀጥል ነው እስከዛሬም ሲያጨቃጭቀን ነበር። ያለው እውነታ ይሄ ነው። በፍቅር እኔ ከሱ ጋር ስቲል አሁንም ድረስ እንደ ወንድም እንደ ጓደኛ በጣም አንተን የምወደውን ያህል ወንድሜን የምወደውን ያህል በጣም ነው የምወደው። በፍቅር ደረጃ ግን ለኔ የማይመጥን ሰው ሆኖ ለኔ የማይሆን ሰው ሆኖ ሳይሆን እኔ ከጎኔ ቢሆን የሚያስከብረኝ ሰው ነው አውቃለሁ። ግን ደግሞ ምንም ማድረግ አንችልም። አንዳንዴ ልባችንን ማዳመጥ አለብን። ዝም ብለን በችኮላ የወሰነው ውሳኔ በኋላ ልጆች ወልደን ትዳር ይዘን የሚያበላሽ ነገር የሁላችን ህይወት የሚያበላሽ ነገር እንዳይሆን በጥንቃቄ መወሰን ስላለበት ነው እንጂ ችግር ኑሮብኝ አይደለም። አቤላ ያንተንም በጣም ይቅርታ ስላስቸገርነ ብዙ ጊዜ ያሬድን መጥፎ ስሜት እንዲሰማ ስላረኩኝ በጣም ይቅርታ። በጣም ነው የምወድህ ታውቃለህ። በዚህ አጋጣሚ እድሉን ካገኘሁ አይቀር ሁለታችሁንም በጣም ነው የምወዳችሁ። ያሬድን ግን ደግሞ በተለይ ይቅርታ መጠየቅ ፈልጋለሁ። ችግር የለውም። ዙሩ እኔ የምፈልገው የነበረ እናንተ ብትችሉ ሰላም እንድትሆኑ ነው። ፋሚሊ የሚፈልገው ይሄንን ነው። ግን መሀላችሁ ላይ ያለው ነገር የምትፈቱት አይነት ነገር ካልሆነ ምንም ማድረግ አይቻልም። ገባሽ? ማንም ሰው የሁለታችሁን እንትን የሚፈልጋለ ብዬ አላስብም። እሱም ቢሆን ወዱና ፈቅዱ አፍቅሮሽ ነው ወዳንቺ የመጣው። እኔ የሚያመጣው ያንን አይቼ ነው እንጂ ዝም ብዬ አንስቼ ወዳንቺ ይዤው አልመጣም ነበር። ሲቀጥልም አንቺ ደግሞ የተወሰነ ነገር ሞክረሻል ኦልሬዲ ሞክረሻል ብዬ ነው የማስበው። እና እንግዲህ የማይሆን ከሆነ ምንም ማድረግ አልችልም። ፋሚሊ እኔም ቢሆን ቢያንስ እንኳን እንዳመጣቸው እነዚህ ልጆች አነጋግር ያለውን ነገር በቃ የሆነ እውነቱን መታወቅ ስላለበት ግልጽ ተወራርቶ ምናምን ነገር እንትን ቢል ነው የሚሻለው። በሰላም ያለውን ነገር ቢፈቱት ነው የሚሻለው። ምክንያቱም ነገ ከነገ ወዲያ እሱም ወደድኩኝ አፈቀርኩኝ እያለ ምናምን ወደሱ ከመጣ እሷም የሄደችበት ቦታ ፖሊስ ጣቢያ ድረስ መሄድ ካደረሰ እንግዲህ ሌላ ነገር ውስጥ ከሚገባቡ እነዚህ ልጆች ሰላም ብትሆን ነው የሚሻለው። የሆነ ጓደኝነታችሁን ብታስቀጥሉ ነው የሚሻለው። ወንድምነታችን የነበረው ጓደኝነት ቢቀጥል ጥሩ ነው ብዬ አስባለሁ። ከዛ ውጭ ቅድም እንዳልከው እዚህ ጋር አንዳችንን ገፍተን አይደለም፣ አንዳችንን ጠልተን ሳይሆን እዚህ ጋር የቆምነው ዛሬ ያለ መግባባት ችግር ነው። ይሄን እንድትረዱ ፈልጋለሁ ቤተሰብ። በእኔም በኩል ቅሬታ ያለባችሁ ሰዎች አላችሁ፣ በሱም በኩል ቅሬታ ያለባችሁ ሰዎች አላችሁ። ሁሉንም ነገር በጊዜ ሂደት እንድንፈታው ነበር የኔ ፍላጎት። ቀስ በቀስ አንዳንዴ ሰው ልጅ ከመላመድ አብሮ ጊዜ ከማሳለፍ ሊዋደድ ይችላል፣ ሊፋቀር ይችላል። ፍቅር የሚመጣው በመለማመድ ነው ብዬ አምናለሁና ያ ነገር እንዲፈጠር እናድርግ የሚለው ነገር በጣም ተደጋጋሚ ከኔ እየመጣ ነበር። ነገሮች አሁን ካልሆኑ የሚሉት ነገሮች ናቸው ትንሽ ቅሬታ ፈጥሮ ነበር። ብቻ አሁን ላይ እንትና እንደዚህ ያደረገ ማለት አልፈልግም። ያሬድንም እኔ አላውቅም የምሬ ነው የሆነ ነገር ብትል ደስ ይለኛል። ይቅርታ መጠየቅ ካለብኝ እኔ ይቅርታ መጠየቅ ሁላችንም በየራሳችን ከነበርሽበት ህይወት ገብቼ እንደዚህ ምስቅልቅሉን ስላወጣሁት በጣም ብዙ ነገር ስላስጨነኩሽ በቃ ነፃነትሽንም ስለተጋፋሁሽ
በጣም ይቅርታ። እኔ ወድጄ ሻፍቅሬሽ ነበር እንደዛ እየሆንኩ የነበረው የራሴን ስሜትና የራሴን ስሜት ብቻ ስላራመድኩኝ ደግሞ በጣም ይቅርታ። ቤተሰቦች እናንተንም ከልብ ይቅርታ ማለት ፈልጋለሁ። እንደምትወዷት እንደምታስቡላት አውቃለሁና እናንተንም በዚህ ልክ ስላስጨነኳችሁ በጣም ይቅርታ እንድታደርጉልኝ እፈልጋለሁ። ከዚህ በኋላ ያው ነገሮች እንግዲህ እኔና እሷ በእህትና በወንድምነት ነው የሚሆነውና በእህትና በወንድምነት መቀጠል ከባድ ነው። አንድ ሰው አፍቅሮ አንድ ሰው ጋር እንደዚህ ሊሆን አይችልምና እንደ እግዚአብሔር ፈቃድ የሚስተካከሉ ነገሮች ካሉ እንግዲህ አስተካክለን እንላለን። ካልሆነ ግን ከዚህ በላይ ምንም ልል አልችልም እኔ በቃ። ስለዚህ ተግባብተናል። አንቺ በመጨረሻ ማለት የምትፈልጊ ነገር ካለ? ያው በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ። ጓደኞቼ ናችሁ፣ አብሮ አደጊ ሁሉ ነገር የምታውቁ ጓደኞቼ ናችሁና አቤላም ለኔ ያስበለኝ የተጨንቀ ብዙ ነገር ስታረግ ነበር። እንደውም እኔ በተቃራኒው አንተ የማይሆን ነገሮች ሲናገር ነበርና በጣም ይቅርታ። ምንም አይነት ቅሬታ ውስጥ አንገባም። ዞሮ ዞሮ በጣም አመሰግናለሁ። ቴንኪው አቤላዬ፣ ቴንኪው። ችግር የለም። አመሰግናለሁ። ከዚህ በኋላ ደግሞ እንደ እህት እንደ ጓደኛ ሆነን ነገሮችን በውስጥ እንጨርሳለን። ያለው ነገር ከተስተካከለ አሪፍ ነገር ይዘንላችሁ እንመጣለን። በጥሩ ነገር ታገኙናላችሁ ተስፋ አደርጋለሁ። ለተጨነቃችሁ ላሰባችሁልኝ ሁሉ እጅግ በጣም አድርጌ ማመሰግናችሁ። እንግዲህ ምንም ማለት አይቻልም። ፋሚሊ መጨረሻው ባይሆን ነበር በጣም ደስ የሚለኝና እናንተም እንደኔ ነው የሚሰማችሁ። አሁን እነዚህ ልጆች ሳያግባባቸው ቀርተው እንደዚህ ሲሆኑ ምናምን ነገር ከምንም በላይ ደግሞ ከሁለቶቹ በላይ የሚደብረኝ እኔ ነኝና ምክንያቱም እነዚህ ልጆች በቃ ነገ ትልቅ ነገር ይፈጠራል በሚል አገናኝቻቸዋለሁ። ሁለቶችም ጋር ያለው ነገር አይቻለውና አንድ መሆን እየቻሉ ምናምን አንድ መሆን እየፈለጉ ምናምን መለያየቱ በጣም ነው የሚደብረውና ፈጣሪ ካለው አንድ ይሆናሉ፣ የትም አይሄድባቸው። ዙሮ እንግዲህ ላንቺም መልካም እድል፣ ላንተም መልካም እድል ነው። ሌላ የምችለው ነው ፋሚሊ ነው። መልካም ምኞታችሁን ጻፉላቸው። እናንተንም በጣም ነው የሚሰማችሁና ያለውን ነገር ጻፉላቸው። እሱ እንግዲህ በቀጣይ እስኪ በአሪፍ ነገር ፈጣሪ ካለው ምንም መለስ ይሆናል። ነገም ከነገ ወዲያም ግንኙነታችን አይቆም፣ መቼም ቢሆን ጓደኝነታችን አይቆም። ፈጣሪ ካለው አንድ ይሆናሉ። እንግዲህ ያለውን ነገር መናገር ስላለብኝ ነው እንዳገናኛቸው እነዚህ ልጆች። እውነቱንም ሲታወቅ እናንተ መስማት ስላለባችሁ እነዚህ ልጆች እጃቸው የመጣሁትና ይሄን ያለው ነገር ጸሎት አድርጉላቸው። በቃ ያለው ነገር ይሄ ነው። በቃ መልካሙን ሁሉ እመኝላችኋለሁ። በይተዩ የትር ምን ያደርጋል እንኳን የወጠኑት